الفصحى تاج وقاري وبها اليوم الكون جاري فبها نزل كتاب المولى وهي محيط بسم الله والحمد لله والصلاة والسلام على رسول الله إخوة الإيمان والإسلام بيان لنبت يهونن يهنن عربيا علم ويم أوكت بمما ماراتشن الله أجرن ويم من دان انديستن كلباتشن لألله بلن اندن نيت راسين من نانتنم بكدميا أستاوسال لهن عندما يتوقعوا كزيه بفيت بالفو يا عربيا قوانقوا ክፍል 2 ደርሳችን ወይም ትምህርታችን ላይ በርካታ የሆኑ ከአጠገባችን የሚገኙ እኛ ካለንበት ቦታና ስፍራ ራቅ ባለ ቦታ ላይ የሚገኙ ነገራቶችን ለመግለጽ ስንፈልግ የምንጠቀመው የምልክት ወይም የመጠቆሚያ ስም ኢስሙል ኢሻራ የሚለውን ስንጠቀም አጠቃቀማችን እንዴት መሆን እንዳለበት ጠቅሰን እንዲሁ ደግሞ በጥያቄ መልኩ የሆነን ነገር መጠየቅ ከፈለግን ለምሳሌ ማ የምትለዋን ሐርፍ ጨምረን በዛው መልኩ እንጠይቃለን የሚለውን ተተዋውሰን ነበረ። ኢንሻአላህ ዛሬ ደግሞ ከዚህ በፊት ባሳለፍናቸው ድርሶቻችን ትምህርቶቻችን እነኛን የሚያዳብሩልን የሆኑ አንዳንድ ተምሪኖችን ማጠናከሪያዎችን ሰርተን ከዛም በኋላ ወደ ቀጣይ ትምህርታችን ኢንሻአላህ እንሸጋገራለን። እንደምትመለከቱትኝ 9ኛው ገጽ ወይ ደግሞ ሰሒፋ ላይ መጀመሪያ በምታዩዋትኝ ቦታ ምን ይላሉ? ተምሪን ማለት እንግዲህ ከዚህ በፊት ያለፈውን ትምህርት ለማጽናት አንዳንድ ማጠናከሪያ የሚሆኑ ነገራቶች ናቸውና ኢቅራ ወክቱብ ይላል። ኢቅራ ወክቱብ ማለት አንብበህ ወክቱብ እንዲሁ ደግሞ ጻፍ። አሁን የሚከተሉ አረፍተ ነገራቶችን እንደ ጥያቄ አድርገው የጠቀሷቸውንም ስንሰራ በሁለት መንገድ ነው የምንሰራው። አንደኛ ይህ ጥያቄ ነው፣ ይህንን አጻጻፉን መመልከት አለብን። በሁለተኛ ደረጃ አገላለጹ አጠቃቀሙ እንዴት እንደሆነም ደግሞ ማስተዋል መቻል አለብን። ይህንንም በማስመልከት ደግሞ መጀመሪያ ላይ የምትመለከቱትኝ ኢስሙል ኢሻራ ምንድነው? ሃዛ መክተቡን ይላል። ሃዛ መክተቡን። እንግዲያውስ ሃዛ መክተቡን በምንልበትኝ ጊዜ ይህች ሃዛ መክተቡን የምትለዋ አረፍተ ነገር ልብ ብለን ከሆነ መክተቡን አይደል? ይህች ሃዛ መክተቡን የምትለዋ ጁምላ ወይም አረፍተ ነገር የመጀመሪያዋን ካስተዋልን ምንድናት? ኢስሙል ኢሻራ። ኢስሙል ኢሻራ ይህች ለጥቆማ የምንጠቀማትኝ ስም ደግሞ አጠገባችን ያለውን ነገር ለመግለጽ የምንጠቀማትኝ ኢስሙል ኢሻራ ወይም የማመላከቻ ስም ናት። መክተቡን ሲባል ደግሞ መክተብ ማለት ጠረጴዛ ማለት እንደሆነ ከዚህ በፊት ባለፉት ድርሶቻችን ላይ ተተዋውሰን ነበረ። መክተብ ማለት ጠረጴዛ ማለት ነው። ሃዛ ቀጥሎም ደግሞ የጠቀሷትኝን ኢስሙል ኢሻራ ከተመለከትን ልክ እንደ መጀመሪያዋ ተመሳሳይ የሆነች ኢስሙል ኢሻራ ናት። ሃዛ መስጂዱን፣ ይህ መስጂድ ነው ስንል ደግሞ ይህችኛዋ መስጂድ የምትለዋን ከተመለከትን መስጂድ፣ ሃዛ መስጂዱን፣ ይህ ደግሞ መስጂድ ነው፣ ይህ መስጂድ ነው ይላል። መስጂዱ እኛ ካለንበትኝ ቦታ ወይም ደግሞ ስፍራ አቅራቢያ ላይ ወይም ከጎናችን አጠገባችን ያለ መስጂድ መሆኑን የምታመላክት ናት ይህችኛዋ ኢስሙል ኢሻራ። ቀጣዩን ደግሞ ከተመለከትን ሃዛ ቀለሙን፣
ሃዛ ቀለሙን። ቀለሙን ማለት ሃዛ እንደጠቀስነው ምንድናት? ኢስሙል ኢሻራ የምልክት ስም ናት። ይህች የምልክት ስም ቀለምን ለመግለጽ የተጠቀምናትኝ ስትሆን ቀለሙ ደግሞ አጠገባችን ነው ያለው። ይህ ቀለም አጠገባችን መኖሩን ያወቅነው ይህ ቀለም ወይም ደግሞ እስክሪብቶ አጠገባችን እንዳለ ያወቅነው ሃዛ የምትለዋን ኢስሙ ኢሻራ በመጠቀማችን ነው። ገብቶናል? ቀጥሎ ደግሞ ያለውን ከተመለከትን ሃዛ ሰሪሩን ይላል። ሃዛ ኢስሙ ኢሻራ ናት። ሰሪር የሚለውን ቃል ከተመለከትን ደግሞ ሰሪር የሚለውን ቃል ስንመለከት ሰሪር ማለት አልጋ ማለት ነው። ሃዛ ሰሪሩን ይህ እኮ አልጋ ነው። ይህ አልጋ ነው። አልጋው እኛ ካለንበት ቦታ ወይም ስፍራ አቅራቢያ ላይ እንደሚገኝ ከጎናችን ወይም ከአጠገባችን እንደሚገኝ የሚያመላክተን ይህች ኢስሙል ኢሻራ የምትባለዋ የማመላከቻ ስም ናት። ቀጣዩንም ደግሞ ከተመለከትን እስካሁን ድረስ ነገራቶችን ለመግለጽ ስንፈልግ የምንገልጽበትኝ አይነት አገላለጽ ነው። አሁን ደግሞ በጥያቄ መልኩ መጠየቅ ከፈለግን ማ የምትለዋን እንጨምርና አያችኋትኝ፣ ማን ጨምረን ምንድን ነው የምንለው? ማ ሃዛ እንላለን። ማ ሃዛ ይህ ምንድነው ማለት ነው። ማ ሃዛ ማለት ይህ ምንድነው። ሃዛ ኩርሲዩን ሲሉ ደግሞ ሃዛ ኩርሲዩን ሲሉ ሃዛ የምትለዋም ምንድናት? ኢስሙል ኢሻራ ናት። ይህች ኢስሙል ኢሻራ አጠገባችን ያለውን ወንበር ለማመላከት የምንጠቀማትኝ ስትሆን ኩርሲይ ማለት ወንበር ማለት ነው። ስለዚህ ሃዛ ኩርሲዩን ስንል ይህ ወንበር ነው። ሃዛ ኩርሲዩን ይህ ወንበር ነው። እንዲሁ ደግሞ ሌላ ይህ ወንበር ነውን የሚለውን ጥያቄ አጥብቀን ለመጠየቅ ስንፈልግ አሊፍን እንጨምራለን። ይህችኛዋ የምታዩዋትኝ አሊፍ ሐምዛን እንጨምራታለን። ምንድን እንጨምራለን? አሊፍ ሐምዛን እንጨምራለን። ይህችን አሊፍ ሐምዛ ከጨመርን በኋላ ደግሞ ይህች የምትመለከቷት መጀመሪያ ላይ ያለችዋ ሐምዛ እሷን እንጨምርና ምንድን ነው የምንለው? አሃዛ በይቱን። እያችሁት? አሃዛ በይቱን። በይት ማለት ደግሞ ቤት ነው። አሃዛ በይቱን ስንል ይህ ቤት ነውን እንደማለት ነው። ሃዛ በይቱን ይህ ቤት ነው ወይ እንደምንለው ሁላ አሃዛ በይቱን እንደው ይህ ቤት ነውን የሚለውንም ጥያቄ ለመጠየቅ ስንፈልግ ሐምዛን መጀመሪያ ላይ ጨምረን አሃዛ በይቱን ብለን መጠቀም እንችላለን። ላ ምላሹ ላይ ደግሞ ከተመለከታችሁ ላ አይ አይደለም፣ ይልቁንም ላ አያችኋት? አይደለም ነው። ይህ ቤት አይደለም። ታዲያ ምንድን ነው? ሃዛ መስጂዱን፣ ይልቁንም ይህ መስጂድ ነው። ይልቁንም ይህ መስጂድ ነው። ከዛም ቀጣይዋን ከተመለከታችሁ ምንድን ነው የሚሉትኝ? ማ ሃዛ ከእንደገና ኢስሙል ኢሻራን እዚህ ቦታ ላይ ጠቀሱ። ማ
እንደጠቀስነው ለመጠየቅ የምንጠቀማትኝ ሐርፍ ናት ወይ ፊደል ናት። ማ ሃዛ ይህ ምንድን ነው? አጠገባችን ያለውን ነገር ለማወቅ ስንፈልግ እንደ ጥያቄ አድርገን ለመጠየቅ ስንፈልግ ማ የምትለዋን ጠቀስንና ከዛ ደግሞ ሃዛ አጠገባችን ያለውን ነገር እየጠየቅን ስለሆነ ማ ሃዛ ብለን ጠየቅን። ከዛ ምላሹ ደግሞ ሃዛ ሚፍታሑን ይህ ቁልፍ ነው ተባለ። ይህ ቁልፍ ነው። እንግዲህ እንደምትመለከቱትኝ እነኚህ አረፍተ ነገራቶችን በምንጽፍበትኝ ጊዜ አጻጻፋቸው እንዴት እንደሆነ እንዲሁ ደግሞ ስናነበውም አነባቡ እንዴት እንደሆነ እና ለጥያቄ የምንጠቀመው አጠቃቀም ምን አይነት መሆን እንዳለበት የሚለውን ችሎታ ወይ እውቀት የሚያዳብርልን የሆኑ አረፍተ ነገራቶች ናቸው። ይህንን ተምሪን በዚህ ካበቃን በኋላ ወደ ቀጣዩ ደርሳችን ደግሞ ስንሸጋገር ርዕሱ ምንድን ነው የሚለው መጀመሪያ ላይ የምትመለከቷትኝን ርዕስ ልብ ብላችሁ ከሆነ መን ሃዛ። አሁን ስለ መን ሃዛ አንድን ሰው መጠየቅ ከፈለግን ማ የምትለዋን ለቁሳቁስ ጥያቄ መጠየቅ ስንፈልግ የምንጠቀማት ወይም የምንጨምራትኝ ሲሆን መን የሚለው ደግሞ ለምሳሌ እንደ ሰው ያሉትኝን ለመጠየቅ ስንፈልግ የምንጠቀማትኝ ሐርፍ ናት። ምንድን የምትለዋ? አዎ መን የምትለዋ መን የምንጠቀማት እንደ ጥያቄ ለማቅረብ የምንፈልገው ይህም ጥያቄ ለሰው ለምሳሌ መጠየቅ ከፈለግን ይህችን እንጠቀማለን። ሃዛ በጠቀስነው መሰረት ኢስሙል ኢሻራ ትባላለች ብለናል፣ ወይም የማመላከቻ ስም ናት። ልብ ብላችኋል። ፊት ለፊታችሁ ይህንን ምስል አስተውላችሁ ከሆነ ምስሉ ላይ ማን ይታያችኋል? ይህንን ምስል አያችሁት? ይህ የምን ምስል ነው? የዶክተር ወይም የሐኪም ምስል ነው። ሐኪሙ አጠገባችን እንዳለ አድርገን ቆጥረን ይህ ማን ነው ለማለት ስንፈልግ መን የምትለዋን መጀመሪያ እንጠቀማለን። መን የምትለዋን እንጠቀማለን። አይታችኋል። ማ የምትለዋን ሳይሆን መን የምትለዋን እንጠቀምና መን ሃዛ ይህ ማነው ብለን ጥያቄ ማቅረብ እንችላለን። ምላሹ ደግሞ የሚሆነው ሃዛ ጠቢቡን። አያችሁ፣ ሃዛ ጠቢቡን ይህ ማነው? ጠቢብ። ጠቢብ ማለት ምን ማለት ነው? ሐኪም ወይም ዶክተር ማለት ነው። ሃዛ ጠቢቡን። ሃዛ የምትለዋ ጥቆማ ማንን የምትጠቁም ናት? ይህንን ማን ነው እርሱ? ጠቢብ ወይም ዶክተር ወይም ሐኪም። መን ሃዛ? ሃዛ ጠቢቡን ይህ ዶክተር ነው። አሁን በዚህ አረፍተ ነገር ላይ የሚፈለግበት ይህ ዶክተር ሰው ስለሆነ ማን ነው የሚለውን ለመጠየቅ ስንፈልግ የምንጠቀማትኝ ሐርፍ ማ ሳትሆን ይልቁንም መን የምትለዋን እንጠቀማለን። ቀጣዩን ምስል ከተመለከታችሁ ቀጣዩ ምስልም ላይ የሚታያችሁ ምን አለ? ልጅ አለ ወይ ህፃን አለ። ይህንን ህፃን ልብ በሉ። አያችሁትኝ? ይህ ህፃን እንደምትመለከቱትኝ ምስሉ ላይ ሰው ነው። ሰው ስለሆነ መቼስ ህፃን ስንል ሰው ነውና ይህንን ሰው ህፃን ለመጠየቅ ስንፈልግ የምንጠቀማትኝ ምንድናት? የምንጠቀማትኝ ይህች መን የምትለዋን ነው የምንጠቀመው። መን ሃዛ
ይህ ማን ነው? ይህ የምትለዋ ይህንን ታመላክታለች። መን ሃዛ ይህ ማን ነው? ምላሹ ላይ ደግሞ የሚሆነው ምንድን ነው? ምላሹ ላይ መሆን ያለበትኝ ይህ የምትለዋ ይህችኛዋ ኢስሙል ኢሻራ ናት። ወለዱን ልጅ ነው። የትኛው? ይህ ምንድን ነው? ልጅ ነው። አሁን ይህንን አረፍተ ነገር ልብ ብላችሁ ከሆነ መን ለህፃኑ ጥያቄ አድርገን ማቅረብ ስንፈልግ የተጠቀምናትኝ ናት ሰው ስለሆነ። እንዲሁ ደግሞ ቀጣዩን ምስል ብትመለከቱ የተማሪ ምስል ይታያችኋል። ይህ ተማሪ አጠገባችን እንዳለ አድርገን ስንቆጥር እና ማን እንደሆነ ለመጠየቅ ስንፈልግ መጀመሪያ ማን እንደሆነ ለመጠየቅ ስንፈልግ መን የምትለዋን እንጠቀማለን። ስለዚህም መን ብለው ጠየቁ። መን ሃዛ የምትለዋ ደግሞ ይህንን ምስል ታመላክታለች። መን ሃዛ ይህ ማን ነው? ማ ሃዛ ሳይሆን መን ሃዛ ይህ ማን ነው? የትኛው ነው እርሱ? የምትመለከቱትኝ ይህ ህፃን ማለት ነው። መን ሃዛ የተባለው ይህ ማን ነው? ለዚህ ህፃን ነው ጥያቄው። ህፃኑን አጠገባችን ስላለ ሃዛ የሚለውን ተጠቀምን። ሰው ስለሆነ ደግሞ ለጥያቄ ስንፈልግ መን የምትለዋን መጠቀም ስላለብን መንን ተጠቀምን። ምላሹ ላይ ደግሞ እንደምትመለከቱትኝ ምላሹም ላይ ምንድን አለ? ሃዛ የምትለዋን ቃል ወይ ኢስሙል ኢሻራ ትመለከታላችሁ። ሃዛ የምታመላከተን ደግሞ ይህንን ነው። ህፃኑን ታመላክተናለች። ስለዚህ መን ሃዛ ሲባል ሃዛ ጣሊቡን ይህ ማን ነው? ጣሊብ ወይም ተማሪ ነው። ቀጣዩን ምሳሌ ስትመለከቱ አሃዛ አሁን አሊፍ ተጨመረች ወይም ሐምዛ ተጨመረች። ይህች የተጨመረችዋ ሐምዛ ወይም አሊፍ አሃዛ ወለዱን በምንልበት ጊዜ ይህ ልጅ ነውን? መን ሃዛ ብቻ ሳይሆን ይህ ማን ነው ሳይሆን ይህ ልጅ ነውን? አያችሁ፣ ይህ ልጅ ነውን ስንልና ይህ ልጅ ነው ወይ ስንል አንድ አይደለም። አሊፍ ይህችኛዋ ሐምዛ መጨመሯ ጥያቄውን እንዴት አድርገዋለች? አሃዛ ወለዱን ይህ ልጅ ነውን የሚል ጥያቄ ትርጉም ትሰጣለች። ይህ ምስሉ ላይ የምትመለከቱት አጠገባችን ላይ እንዳለ አድርገን ቆጥረን የተጠቀምነው አጠያየቅ ሲሆን ምስሉ እንደሚታያችሁ አሃዛ ወለዱን ይህ ልጅ ነው ወይን? የትኛው አያችኋትኝ? አሃዛ ወለዱን ይህ ልጅ ነው ወይን? ምላሹ ደግሞ የሚሆነው ምንድን ነው? መቼስ ምስሉ ላይ የሚታየን የልጅ ምስል ወይ ፎቶ አይደለም። ይልቁንም ይህ ትልቅ ሰው ስለሆነ መጀመሪያ ምላሻችን የሚሆነው መጀመሪያ የምናስቀድመው የተጠየቅነው እንዳልሆነ ስለሆነ ምን እንላለን? መጀመሪያ ላ አይደለም። አያችሁ፣ ላ አይደለም። እሺ ምንድን ነው? ሃዛ ረጁሉን ሃዛ ረጁሉን። አሁን ሃዛ ረጁሉን የምትለዋን ከተመለከታችሁ ሃዛ ረጁሉን የሚለው ማን እንደሆነ የሚገልጽልን አረፍተ ነገር ነው። እነኚህ ምስሎችን አስተውላችሁ ከሆነ እያንዳንዱ ምስል አጠገባችን ልክ እንዳለ አድርገን ቆጥረን ጥያቄ ከሆነ ጥያቄውን ጠቀስን፣ ጥያቄ ካልሆነ ደግሞ
አገላለጹን አጠገባችን እንዳድርገን ቆጥረን ገለጽን። ለጥያቄ ስንፈልግ መን የሚለውን ለሰው ሲሆን እንጠቀማለን። ሀዛ የሚለው ደግሞ እንደተለመደው አጠገባችን ያለውን ነገር ለመግለጽ ስንፈልግ፣ ለመጠቆም ስንፈልግ የምንጠቀማትኝ የማመላከቻ ስም ናት። በዚህ ኢንሻአላህ የዛሬውን ክፍለ ጊዜ ድርሳችን እንቋጫለን። በቀጣይ ክፍለ ጊዜ እስክንገናኝ ድረስ ሁላችሁም ይህ የምትማማሩትኝን ሙራጃዕ እያደረጋችሁ እያጠናችሁ እንዲሁ ደግሞ ለሌላውም ይህንን ትምህርት እያቋደሳችሁ የዚህ ኸይር ተካፋይ ይሆኑ ዘንድ እርሶም የበኩሎትን ኃላፊነት እንድትዋጡ እያለን ከወዲሁ እንሰነባበታለን። ባረከላሁ ፊኩም ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። تطأطئ خجلا وتذوب أمامها أشعاري فاللغة العربية كنز وسلاح علوم وأفكار منها حروف تطأطئ خجلا وتذوب أمامها أشعار.